የአፋር ህዝብ ሰላምና ልማትን ይፈልጋል። የጦርነት ጉዳትና አስከፊነትን ጠንቅቆ ያውቃል። እኛ ከክልላችን አልፈን ወዴትም አልሄድንም። ስለዚህ በራሳችን ሀገር ሰላም ይስጡን። የክልበት ዞን አስተዳዳሪ ተወካይ የህወሓት ቡድን ጥቅምት 26/02/2018 ዓ.ም በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና ብዙ 23 ድብደባ በመፈጸም የፕሪቶሪያል ስምምነትን በግልጽ አፍርሷል ሲል የክልሉ መንግስት ማስታወቁ ይታወሳል። ጊዜያዊ አስተዳደሩ ሆነ ህወሓት ይህንን ክስ አጣጥለዋል። በህወሓት ተይዘዋል በተባለባቸው በክልበት ዞን ስር በሚገኙ ሁሉም የገጠር ወረዳዎችና ከተሞች የሚኖሩ ነዋሪዎች የህወሓት ቡድን በክልሉ ከፍቷል ያሉት ጦርነት የሚያወግዝ ሰላማዊ ሰልፍ ትላንት አካሂደዋል። በሰልፉም ላይ የሻዕቢያ ተላላኪዎች እኛን አይወክሉም፣ የአፋር ተወላጅ ሆነው ወደ ኤርትራ ታጣቂዎች የሚሄዱ ወጣቶች የአፋርን ህዝብ አይወክሉም፣ የፕሪቶሪያ ስምምነት በፌዴራላዊ ስርዓት ይከበር፣ የአፋር ህዝብ ጦርነት ሳይሆን ሰላምና ልማት ነው የሚፈልገው የሚሉና ሌሎች ድምጾችን አሰምቷል። የቲክቫህ ኢትዮጵያም በሰልፉ ላይ የነበሩ የዞኑ ነዋሪዎችን፣ የተለያዩ የወረዳ ባለስልጣናትና የዞኑ አስተዳደር ተወካይ ስለ ጉዳዩ ጠይቋል። የክልበት ዞን ኢኮኖሚ ዘርፍ ኃላፊና የዞኑ ወኪል አስተዳደር አቶ ኡስማን ሙህቱ በዝርዝር ምን አሉ? ከ3 ዓመት በፊት የህወሓት ቡድን በአፋር ክልል ያደረገው ወረራ በርካታ ጉዳቶችን አስከትሎ ነበር። አሁን በድጋሚ የጥፋት ቡድኑ ሰሞኑ በዞናችን በመጋሌ ወረዳ ስር የሚገኙ በ6 መንደሮች ላይ ወረራ ፈጽሟል። ይህንን እያደረገ ያለው ደግሞ በኤርትራ መንግስት ጋር አብሮ በመሆን ነው። እኛ የአፋር ህዝቦች የማንን መሬት አልወረስንም፣ ማንንም አልዘረፍንም። ስለዚህ የሻዕቢያና የወያኔ ቡድን ተስማምተው የአፋርን ህዝብ የጦርነት ሰለባ እንዲሆን ለማድረግ የሚያደርጉትን እንቅስቃሴ ተቀባይነት የለውም። አሁን ባሉበት ይቁሙልን፣ የወረሩትን አካባቢ ለቀው ይውጡልን። የሻዕቢያ ወታደሮች በአፋር ህዝብ ላይ ያደረሱት ያለው ጉዳት ይቁም። በዞናችን ስር የሚገኙ 9 ወረዳዎችና በአንድ ከተማ አስተዳደር ላይ ህዝባዊ ተቃውሞ ሰልፍ አካሂደናል። በሁሉም ሰልፎች ላይ የተነሱ ሀሳቦች ተመሳሳይ ናቸው። የህወሓት ቡድን የወረራቸው አካባቢዎች ለቋል የሚሉ መረጃዎች በስፋት እየተሰራጩ ነው ያሉት። እውነታው ግን አልለቀቁም። እኔ ያልኩት ታጣቂዎች በወረሩት አካባቢ ነው። የክልላችን ሚኒሻዎችና የፖሊስ አባላት ታጣቂዎችን በቅርብ ርቀት እየተከታተሉ ነው። የህወሓት ቡድን ሰሞኑን ወረራ የፈጸመባቸው 6 መንደሮች ለቋል የሚሉ መረጃዎች ሐሰተኛ ናቸው። ቡድኑ ለፕሮፓጋንዳ የተጠቀመበት ነው እንጂ አልለቀቀም። እኔ ራሱ በስፍራው ነኝ። እንኳን የወረራቸውን አካባቢዎች ሊለቅ ይቅርና ተጨማሪ አካባቢዎችን ለመውረር እየጣረ ነው። የአፋር ህዝብ ሰላምና ልማትን ይፈልጋል። የጦርነት ጉዳትና አስከፊነትን ጠንቅቆ ያውቃል። እኛ ደግሞ ክልላችን አልፈን ወዴትንም አልሄድንም። ስለዚህ በራሳችን ሀገር ሰላም ይስጡን። ኤርትራም ከኛ የወሰደችው መሬት እንጂ እኛ ከሱ የወሰድነው የለም ብለዋል። ቃላቸው ለቲክቫህ ኢትዮጵያ የሰጡ አንድ የኢሬቲቪ ወረዳ ባለስልጣን የአፋር ተወላጅ ወጣቶች የህወሓትና የኤርትራ ታጣቂዎች ጋር ጥምረት ፈጥረዋል፣ በክልሉ የአፋርን ብሔራዊ ሰንደቅ ዓላማ ይዘው እንቅስቃሴ እያደረጉ ነው የሚባለው ወሬ ውሸት ነው ብለዋል። አንድ ወጣት የአፋር ተወላጅ ነኝ እያለ በማህበራዊ ገጾች ላይ ከህወሓትና ከኤርትራ ጋር የአፋር ወጣት ጥምረት ፈጥረናል እያለ እያወራ ነው ሲሉ ተናግረዋል። ነገር ግን መዘንጋት የሌለበት ጉዳይ እሱ አንድ ሰው በመሆኑ ይህን የአፋር ህዝብ አይወክልም። በዞናችን አንድ ወጣት ከህወሓትና ከኤርትራ ጋር የተስማማ የለም ብለዋል። አላባ ከተማ ከንቲባ አቶ ሐሰን አብድላ በበኩላቸው የህዝቡ ፍላጎት ሰላም ነው። ቡድኑ ግን አሁንም በተለያዩ አካባቢዎች ጥቃት እየፈጸመ ነው። ከኤርትራ መንግስት ጋር ጥምረት በመፍጠር ከሰሞኑ በክልላችን እያደረሰ ያለውን ጉዳት በመቃወም ነው የማህበረሰቡ ዛሬ ሰልፍ የወጣው። ህዝቡ ከፍተኛ ቁጣ ላይ ነው ያለው ብለዋል። አሁን ላይ በዞናችን የሚገኙ ወጣቶች ወደ ህወሓትና ወደ ኤርትራ ታጣቂዎች ጋር ጥምረት ለማስገባት ሰፊ እንቅስቃሴ የተደረገ ነው። የአፋር ወጣቶች ከኛ ጋር ጥምረት ፈጥሯል እያሉም ነው። ይህ ግን የማስመሰል ነው። አንድም ወጣት አልተቀላቀለም። የህዝባችን ጥያቄ ህወሓት ከወረረባቸው አካባቢዎች በፍጥነት ለቆ ይውጣ ነው ሲሉ አስረድተዋል። ጤና ይስጥልኝ። ዛሬም በትክክል ሰዎች ተገድለዋል። የአርሲ ዞን ሀገረ ስብከት እንዲሁም ሌሎች ከገንዘብ ሚኒስቴር ጋር ተያይዘው የቀረቡ አጠር ያሉ ዜናዎች ይኖሩናል። በጥሞና ይከታተሉ። ተደጋጋሚ ግድያ እንደሚፈጸም በሚነገርበት የኦሮሚያ ክልል አርሲ ዞን ዛሬም ህዳር 1 2018 ዓ.ም በግብርና ስራ በተሰማሩበት ዲያቆን ጨምሮ ምእመናን በታጣቂዎች መገደላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት ለቲክቫህ ኢትዮጵያ ገልጿል።
አንድ ሀገረ ስብከቱ አመራር ለቲክቫህ ኢትዮጵያ በጠቀሱት ቃል ዛሬም በትክክል 3 ሰዎች ተገድለዋል ብለዋል። ግድያው የተፈጸመው በዞኑ አስኮ ወረዳ መሆኑን አስረድተው ሟቾቹ አንደኛ ዲያቆን ኢዮብ እጅጉ፣ ሁለተኛ ጥላሁን ቦቄ ደመቀ፣ ሶስተኛው የ11 ዓመት ልጅ የሆነች ጻድቃኔ ሰራዊት ስሙ የሚባሉ መሆናቸውን በዝርዝር አስረድተዋል። ሰዎቹ የተገደሉት ዛሬ ጠዋት 2 ሰዓት ተኩል እንደሆነ ማዲያ የተፈጸመበት ቦታ ልዩ ስም ወጠለታ ገብርኤል እንደሚባል አገኘው አካል ለቲክቫህ ኢትዮጵያ ተናግረዋል። ቦለቄ የወቆ ያለ የተጠቀሰው ቦታ ላይ ነው የገደሏቸው ሲሉም ያስረዱ ሲሆን ግድያውን የፈጸሙት የታጠቁ ኃይሎች መሆናቸውን ተናግረዋል። ከጥቅምት ወር ጀምሮ ስንት ምዕመን ተገደሉ ማለት ነው ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ የሀገረ ስብከቱ አካል 33 ምዕመናን ተገድለዋል ሲሉ ተናግረዋል። አዲሱ የአስኮ ወረዳ ግድያ የተፈጸመው የኢትዮጵያ ሃይማኖት ተቋማት ጉባኤ ከጥቅምት 2018 ዓ.ም አጋማሽ ጀምሮ በዞኑ የተፈጸመውን ግድያ ለማጣራት ላኩት ያለው ልኡካን ቡድን ያጠናቀረው የመጀመሪያ ዙር ሪፖርት ባቀረቡበት ተመሳሳይ ቀን ነው። በዚህ ልኡካኑ በ4 ወረዳዎች አሰባሰብኩት ባለው ሪፖርት ግድያ መፈጸሙን ገልጾ በአርሲ ዞን ምዕመናን ላይ የተፈጸመውን አስቃቂ ግድያ የፈጸሙት በኦሮሚያና በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ስለመሆናቸው መረጃ አግኝተናል ብሏል። ይሁን እንጂ በጥቅምት 2018 ዓ.ም ስለተጻፈው ግድያ ምላሽ እንዲሰጡ ምንም እንኳን ቲክቫህ ኢትዮጵያ ወደ ክልሉና ዞኑ አካላት ሙከራ አድርጎ ቀጥተኛ ምላሽ ለመስጠት ፈቃደኛ ባይሆኑም የአርሲ ዞን አስተዳዳሪ አቶ ኢብራሂም ከድር ግን በዞኑ ግድያ ተፈጸመ መባሉ ሐሰት ነው ሲሉ ለቢቢሲ በወቅቱ ገልጸው ነበር። ቲክቫህ ኢትዮጵያ ስለ ጥቅምቱ ግድያ በወቅቱ ምላሽ የጠየቃቸው አንድ ክልሉ አካል ደግሞ አርሲ ምን አጥፍቶ ነው የሚቃጠለው ብለው ዝርዝር መረጃ ከመስጠት ተቆጥበው ነበር። በሌላ በኩል ጉባኤው ዛሬ ባቀረበው ሪፖርት ግድያው አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ብለዋል። ለዚሁ ሪፖርት አስተያየት እንዲሰጡ የአርሲ ዞን ሀገረ ስብከት አካልን እየጠየቀን ሲሆን ጉዳዩ ተገርመው ዝርዝር አስተያየት ከመስጠት ታቅበዋል።